ሰላም ጤና ይስጥልን ውድና የተከበራችሁ የባለሜሊያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። እንደተለመደ ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ቪዲዮውን ከማየታችሁ በፊት ላይክ እያደረጋችሁ ቪዲዮውን ጀምሮ ማለት ነው። ዛሬ ደግሞ እንደተለመደ ይዤላችሁ የቀረብኩት ያለማቋረጥ ጸጉሮቻችን የሚያሳድግ ምርጥ የሆነ ቅባት ወይም የኮኮናት ቅባት ዘይት ይዤላችሁ መጥቻለሁ ማለት ነው። ጸጉሮቻችሁን ያለማቋረጥ ስትቀቡ ጸጉሮቻችሁን ያለማቋረጥ ያሳድጋል ማለት ነው። ይሄኛውን በተጠቀማችሁ ቁጥር ሁሉ ጊዜ ይሄኛውን ስትጠቀሙ ምንድነው ማድረግ ያለባችሁ? ጸጉሮቻችሁ መሰራት አለባችሁ ማለት ነው። 2 ቦታ 3 ቦታ ይሁን ይሄኛውን በተጠቀማችሁ ጊዜ ተጠቅማችሁ እንደዚህ መተው የለባችሁ ማለት ነው። ወይም ወፍራም ቁጥጥር ወይም 2 ቦታ መስራት አለባችሁ ማለት ነው። ስለዚህ ይሄኛውን ለምን ይጠቅማል ካላችሁ ጸጉሮቻችሁ ያለማቋረጥ እንዲያድግላችሁ እንዲሁም ጸጉሮቻችሁ ድርቅ ካለ እንዲያለሰልስላችሁ ወይም ስር ላይ 2 አይነት ጸጉር ካለ መንታ ጸጉር ካለ እንዲሁም ጸጉሮቻችሁ ልቅም አድርጋችሁ ለማበጠር ወይም ጸጉሮቻችሁ ስር ላይ ግማሽ ቦታ ጠንካራ ነው ግማሽ ቦታ ለስለስ ካለ አንድ እንዲሆንላችሁ የሚረዳና የሚጠቅም በጣም ምርጥ የሆነ ቅባት ወይስ የኮኮናት ዘይት ነው ማለት ነው። ብዙ ቦታ እየታወቀና እየተመረጠ ብዙ ቦታ ሰርች ብታደርጉት እራሱ ኮኮናት ቅባት ወይስ ዘይት ለምን ይጠቅማል ብላችሁ ሰርች ብታደርጉ እራሱ ጥቅሙን ታዩበታላችሁ ማለት ነው። ስለዚህ ዛሬም ደግሞ የሚጠቅም አብሬፍ ምርጥ የሆነ ዘይትን ይዤላችሁ ነው የመጣሁት። እንደተመለከታችሁ ነው ጸጉሬን ፈትቼ መጥቻለሁ ማለት ነው። እኔ ብዙ ጊዜ ጸጉሬ ላይ እንደዚህ አይነት ነገሮችን ጥቅም ያሉትን እጠቀማለሁ ማለት ነው። ለምን ጸጉር አንደኛ ጸጉሮቻችሁ ጥሩ ሆኖ እንዲያደግልንና እንዲለሰልስን ወይም ጸጉሮቻችሁ ብዙ ጊዜ ግን የኮኮናት ቅባት ተጠቅማችሁ ካወቃችሁ ለጸጉሮቻችሁ እድገት እንዲሁም ለስላሴ በጣም እየተመረጠ ነው ማለት ነው። ደግሞ ምናልባት ኮኮናት ዘይት ማለት ነው ምናልባት ከሌሎች ቅባት የተለየ ነው። ለምን ብትሉ እሱ ኮኮናት ዘይት በተጠቀማችሁ ቁጥር ጸጉሮቻችሁ ልስልስ ይሆናል ማለት ነው። ምናልባት ሽታውሳ ብዙ ልጆች ለሽታው ትፈራላችሁ ማለት ነው። ሽታው ምንም ለትንሽ ለተወሰነ ደቂቃ ነው እንጂ ሽታ የሚያስታውቀው ያን ልኮ ምንም አይነት ሽታ አይኖረውም ማለት ነው። በጣም ከለመዳችሁ እስከምትለምዱ ድረስ ግን በጣም ሽታው ያስቸግራችኋል ማለት ነው። ለምን ከለመዳችሁ ግን ምንም አይመስላችሁም። እኔም ከዚህ በፊት እንደዚህ ነበርኩኝ፣ ግን ሽታው እንዴት ልለምድ እችላለሁ እያልኩኝ ቀስ በቀስ እየተቀባሁኝ እኔም ደግሞ ሽታውን ለመድኩኝ። ምንም አይመስለኝም አሁን ማለት ነው። እና በጣም በቃ አለ አይደለም በጣም ጸጉሮቻችሁን ልስልስ ያደርጋል። እንዲሁም ይሄኛውን ተቀብታችሁ በተሰራችሁ ሰዓት ጸጉሮቻችሁ ያለው ለውጥ እና ይሄኛውን ተቀብታችሁ ደግሞ ስትሞሽጡት ወይን ጸጉሮቻችሁ ላይ ያለው ለውጥ በጣም ትገረማላችሁ ማለት ነው። እኔ ደግሞ ዛሬ ይሄንን ሙሉን ለምን አላሳየም በማለት ነው ማለት ነው። ብዙ ልጆች ደግሞ ቪዲዮን እኔ ሁሌ የምላችሁ ቪዲዮን እስከ መጨረሻ አዩት፣ የሚጠቅማችሁ ነገር ስላለ እስከ መጨረሻ አዩት እላችኋለሁ ሁሉ ጊዜ እና ትጠይቃላችሁ የምትጠይቁትን ሁሉ ታገኛላችሁ። ቪዲዮችን መጨረሻ ካያችሁ ታገኛላችሁ ማለት ነው። እንደተመለከታችሁ ነው ወፍራም ቁጥጥር ነው የምሰራው ማለት ነው። እንደዚህ አካፍያለሁ ምንም አላስቸግረኝም ማለት ነው። ይሄንን ስብቀባ ለመሞሸጥ ይሁን ለመስራት ይሁን ምንም አያስቸግረንም ማለት ነው። በቀላሉ እንደዚህ አድርጋችሁ ታካፍሉና ትሞሽጣላችሁ። እስኪ ስትሞሽጡ ራሱ ትኩስ ወይም በለስላ እንትን ያላሰለስኩት ነው የሚመስለው ጸጉሬ ምንም ግን አላሰለስኩም። እና እንደምትመለከቱት በጣም ነው የሚያሳምረው ጸጉሮቻችሁን ማለት ነው። ስለዚህ እንደዚህ ያደርጋችሁ 3 ቦታ በፊት ለፊት 3 በኋላ 3 ሰርታችሁ ወፍራም ቁጥጥር መስራትን እንዳትረሱ ማለት ነው። ይሄኛውን በተጠቀማችሁ ቁጥር እንደዚህ አይነት ዘይት በተጠቀማችሁ ቁጥር ጸጉሮቻችሁን ተቀብታችሁ እንደዚህ መተው የለባችሁም። ለምን ድርቅ ይላል። እንደዚህ ከተዎቹ ወይ ይበላሽባችሁ ይችላል ጸጉሮቻችሁ ማለት ነው። ወፍራም ቁጥጥር 2 ቦታ ወይ 3 ቦታ መስራታችሁን እንዳዘነጉ ማለት ነው። ለምን ጸጉሮቻችሁ አይባላሽም? በየሰዓቱና በየደቂቃውም ሳይሆን የተመቻችሁ ሰዓት ላይ እንደም ዛሬ ሰርታችሁ ነገ ፈታችሁ እንደዚህ ብትጠቀሙ እውነት ለጸጉሮቻችሁ ያለውን ለውጥ ታያላችሁ ማለት ነው። ብዙ ጊዜ ጸጉሮቻችሁን ፈታችሁም አትተው ሰርታችሁም ደግሞ አታቆዩት ማለት ነው። አለ አይደለም ሰርታችሁ እንደም ባይመቻችሁም እንኳን
የተወሰነ ደቂቃ 2 ቦታ 3 ቦታ ትሰራላችሁ። ዛሬ ሰርታችሁ ነገ ፈታችሁ እንደዚሁም ተቀብታችሁ ብትሰሩት በጣም የተመረጠ ነው። ለምን ጸጉሮቻችሁ ሰርታችሁ ባቆያችሁ ሰዓትና ፈታችሁ ባቆያችሁ ሰዓት ያለው በቃ ልዩነት በጣም ከባድ ነው። አንደኛ ሰርታችሁ ስታቆዩት ጸጉሮቻችሁ ለመሰባበርና ለመበጣጠስ ይፈጥናል ማለት ነው። ደግሞ እንደዚሁ ደግሞ ፈታችሁ እንደዚሁ በተዋችሁ ቁጥር ደግሞ እንዲሁ እንደዛው ነው ማለት ነው። በቃ እንደዛው ነው፣ ይበጣጠሳል ስትሞሽጡ በምሽጥ ውስጥ ላይ በማበጠሪያ ውስጥ የሚወጣው ጸጉር በጣም ከባድ ነው። ለምን ያ የሚሆነው ምንድነው? አንደኛ ስተውት ፈታችሁ በተዋችሁ ቁጥርም ጸጉሮቻችሁ ይበጣጠሳል። ለመሞሸጥ ጊዜ አይኖራችሁም። ወይኔ በቃ መቼ ነው የምሰራው እያላችሁ በቃ እየዘነጋችሁ በየቀኑ ጸጉሮቻችሁን እየተዋችሁ በሄዳችሁ ቁጥር ጸጉሮቻችሁ በየሰዓቱ እየተበጣጠሰ ያልቃል ማለት ነው። እና አንድ ቀን በሰራውት ቪዲዮ ላይ ብዙዎቹ ይሄኛው ክሬም ላላችሁኝ ለእናንተ ክሬም በተጠቀማችሁ ቁጥር ላይ ምን እንደምታደርጉ ነግሬያችሁ ነበረ። እሱንም ደግሞ በዛ ቪዲዮ ሌላ ቪዲዮ ሰራላቸው ነው ማለት ነው። እኔ በምሰራው ላይ ብዙ ጥያቄ ተጠይቃል። እናንተ የምትጠይቁትን እኔም አውቄ ጥያቄው እንደምትጠይቁኝ አውቄ መልሳለሁ። ግን ቪዲዮን መጨረሻ እስከ መጨረሻ ስለማሰሙ ሙሉ መረጃ ለማግኘት አትችሉም ማለት ነው። ስለዚህ እና ቪዲዮን ሙሉ መረጃ ለመስማት ከፈለጋችሁ ሙሉ ቪዲዮን ብትሰሙ የተመረጠ ነው ማለት ነው። በዚህ አጋጣሚ ግን አበረታቱኝ፣ ጠንክሬ በርቺ ለምትለው እግዚአብሔር ያክብራችሁ። በጣም አመሰግናችኋለሁ። ሰብስክራይብ አድርጉኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናችኋለሁ። እግዚአብሔር ያክብራችሁ እና በመቀጠል ጸጉሮቻችሁም እንደዚህ አድርጌ አሁን ሰርቻለሁ ማለት ነው። እንደምትመለከቱ በጣም ነው የሚያሳምረው። ወፍራም ስሩ ጸጉሮቻችሁ። በተለይ ወፍራም ቁጥጥር በምትሰሩበት ሰዓት ጸጉሮቻችሁ ለእድገት ይፈጥናል ማለት ከቀጫጫ ይልቅ ቀጫጫ ከምትሰሩት ይልቅ ወፍራም በምትሰሩበት ሰዓት ላይ ለእድገት የሚያፋጥን ወፍራም ቁጥጥር ነው ማለት ነው። እንደዚህ አይነት የሆነ ዘይት ምናምን አንዳንድ ነገር ተቀብታችሁ ወፍራም ቁጥጥር ስትሰሩ ጸጉሮቻችሁ ለእድገት ይፈጥናል ማለት ነው። ስለዚህ እንደዚህ አድርጌ ጨርሻለሁ ማለት ነው። እንደምትመለከቱት 6 ፍሬ ነው የሰራሁት። እንደዚህ አድርጋችሁ ሰርታችሁ ጸጉሮቻችሁን በጥሩ ሁኔታ ማሳደግና መንከባከብ ትችላላችሁ ማለት ነው። እና ሁሉ ጊዜ አዲስ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። የቻልኩትን ኃይል ለእናንተ ለእኔ የጠቀመኝን እኔ የምጠቀመውን ነገር ሁሉ ነገር ይዤላችሁ ለመቅረብ ዝግጁ ነኝ ማለት ነው። እና እናንተ ደግሞ ማበረታትን እና ሌላ ነገር ከእናንተ ምንም አልፈልግም። እንድታበረታቱኝ ለጓደኞቻችሁ ሼር አድርጋችሁ ቪዲዮን አይቶ ላይክ እንድሰጡኝ ሰብስክራይብ እንዲያደርጉኝ በሱ ተባበሩኝ ማለት ነው። ውድ ቤተሰቦች በጣም ነው የምወዳችሁ። በቅርብ ደግሞ እስኪ ወደ 50K ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ገና ነኝ ማለት ነው። ገና እያደኩኝ ነው። ስለዚህ ወደፊት ገፋ